ዛሬ ጠዋት ከቤት ስትወጡ ጫማችሁ ተፈቶ ለማሰር ጎንበስ ያላችሁበት ያቺ 5 ሰከንድ የተቀረውን የህይወት ዘመናችሁ ሙሉ በሙሉ ቀይራው ቢሆንስ? አንድ ጊዜ በደንብ አስቡት። ያቺ ጫማ ለማሰር የቆማችሁባት ቅጽበት ልትሳፈሩበት የነበረውን ታክሲ እንድታመልጡ አደረገቻችሁ። በዛ ምክንያት ሌላ ታክሲ ውስጥ ተሳፈራችሁ። እዛ ውስጥ ደግሞ ህይወታችሁን የሚቀይር ትልቅ የሥራ ዕድል የሚሰጣችሁ ሰው አገኛችሁ። ያቺ ጫማ ባትፈታ ኖሮ ወይም ደግሞ ችላ ብላችሁት ብትሄዱ ኖሮ ዛሬ ያላችሁበት ህይወት፣ የያዛችሁት ስራ ወይም ያገባችሁት ሰው ጨርሶ አይኖርም ነበር። ወይም ደግሞ በአንድ ወቅት የሆነ ቦታ ላይ የተፈጠረች አንዲት ትንሽ ስህተት ዛሬ እናንተን ያላችሁበትን ሁኔታ፣ የምትኖሩባትን ሀገር ወይም ደግሞ አጠቃላይ የዓለምን ታሪክ ቀይረው ቢሆንስ? ይህ የአጋጣሚ ጉዳይ አይደለም። ሳይንቲስቶች the butterfly effect ወይም የቢራቢሮ ውጤት የሚሉት እውነታ ነው እንጂ አንዲት ትንሽ ውሳኔ እንዴት ዓለምን የሚያናውጥ ትልቅ ውጤት እንደምታመጣ ዛሬ በጥልቀት እናያለን። አንድ ቢራቢሮ በአንድ የዓለም ጫፍ ላይ ክንፎቿን ብታርገበግብ ያ የተፈጠረውን ትንሽ የንፋስ ግፊት በሰንሰለት እየተጠላለፈ በሌላኛው የዓለም ጫፍ ላይ ትልቅ አውሎ ንፋስ ሊያስነሳ ይችላል የሚል እጅግ የሚገርም ቲዮሪ። ዛሬ በዚህ ቪዲዮ የምናየው እንዴት ትናንሽ ነገሮች፣ በጣም ትናንሽ ነገሮች ትልቅ ለውጥ እንደሚያመጡ፣ ህይወታችን ምን ያህል ባልታሰበ ትናንሽ ክሮች የተሳሰረ እንደሆነ እና ይሄ አመለካከታችን ለእኛ የግል ህይወታችን ምን ትርጉም እንዳለው በጥልቀት የምናየው ይሆናል። ቃላቡ እንደሰን ባላለሁ። ወደ ዩቲዩብ ትምህርታዊና ጠቃሚ ነገሮች ለማግኘት ከሆነ ኦቶቲያን ሰብስክራይብ በማድረግ ቀጣይ እንደዚህ አይነት ቪዲዮዎችን ሲለቀቅ እንዳያመልጣችሁ የደወል ምልክቱን መጫናችሁን አትርሱ። የዚህ ቻናል ቤተሰብ ሁኑ። ወደ ዋናው ጉዳይ ስንመጣ የቢራቢሮ ውጤት ምንድን ነው? እንዴትስ ተጀመረ? ብዙዎቻችን በተርፍላይ ኢፌክት የሚለውን ቃል በፊልሞች ወይም በዘፈኖች ውስጥ ሰምተነው ሊሆን ይችላል። ይህ ትርጉሙ ምንድን ነው? ባጭሩ ልንገራችሁ። በአንድ ሲስተም ውስጥ የሚደረግ እጅግ በጣም ትንሽ የሆነ መነሻ ለውጥ ወይም ኢኒሻል ኮንዲሽን መጨረሻ ላይ ሊገመት የማይችል ትልቅ ውጤት ያመጣል ማለት ነው። ይህ ነገር እንዴት ተገኘ ወደሚለው ስንመጣ ሳይንቲስቶች ድሮ ዓለም ፕሬዲክተብል ወይም የሚገመት ነው ብለው ያስቡ ነበር። ለምሳሌ ኳስ ብንመታ ኳሱ የት እንደሚወድቅ በፊዚክስ ቀመር ማስራት እንችላለን። ነገር ግን በፈረንጆቹ አቆጣጠር በ1960ዎቹ አካባቢ ኤድዋርድ ሎሬንዝ የተባለ የአየር ንብረት ተመራማሪ ወይም ሜቴሮሎጂስት አንድ አስገራሚ ነገር አገኘ። ሎሬንዝ በኮምፒውተሩ የአየር ሁኔታ የሚተነብይ ሞዴል እየሰራ ነበር። አንድ ቀን ግን ድጋሚ ውጤቱን ለማረጋገጥ ሲል መረጃዎቹን በድጋሚ ያስገባ። መረጃዎቹን ሲያስገባ ግን አንድ ትንሽ ስህተት ሰራ። ለምሳሌ 0.5062127 የሚለውን ቁጥር በ6 ዴሲማል ቦታ ፋንታ 0.506 ብሎ በ3 ዴሲማሎች አስገባ። ያቺ ልዩነት 0.000127 ብቻ ነች። በጣም ትንሽ ነው። ሎሬንዝ ይሄ ትንሽ ልዩነት ውጤቱ ላይ ብዙም ለውጥ አያመጣም ብሎ አስቦ ነበር። ግን የሆነው ነገር ያስደነግጣል። ምን መሰላችሁ? ኮምፒውተሩ የሰጠው ትንበያ መጀመሪያ ከነበሩ ሙሉ በሙሉ የተለያየ ነው። ያቺ ቅንጣት ታክል ልዩነት መጨረሻ ላይ የሚመጣውን የአየር ሁኔታ ሙሉ በሙሉ ቀየረው። ሎሬንዝ ይሄንን ግኝቱን ለሰው ሲያስረዳ እንዲህ አለ። አንድ ቢራቢሮ ክንፎቿን ብታርገበግብ ያ ድርጊት የአየር ሁኔታ ቀስ በቀስ እየቀያየረው ሄዶ ከአንድ ወር በኋላ በሌላ ሀገር ላይ አውሎ ንፋስ እንዲያስነሳ ሊያደርግ ይችላል ብሎ ነው ያስረዳው። ስሙም ከዚህ ነው የተወሰደው። ይህ የቢራቢሮ የሚመደበው ኬዮስ ኢፌክት በሚል የሳይንስ ዘርፍ ውስጥ ነው። ኬዮስ ሲባል ዝም ብሎ መዝረክረክ ወይም ረብሻ ማለት ብቻ አይደለም። ይልቁንም ነገሮች በጣም ስስ በሆነ መስመር የተሳሰሩ መሆናቸውን የሚገልጽ። ቀደም ሲል እንዳልኳችሁ እንደ ኒውተን ያሉ ሳይንቲስቶች ዓለም አንድ ሰዓት ናት፣ ሁሉም ነገር ማስላት ይቻላል ብለው ያምኑ ነበር። ነገር ግን ኬዮስ ቲዮሪ የሚነግረን በዓለም ላይ ያሉ ብዙ ነገሮች ለምሳሌ እንደ አየር ንብረት ሁኔታ፣ የኢኮኖሚ ገበያ ወይም የሰው ልጅ ታሪክ እጅግ በጣም ውስብስብ ከመሆናቸው የተነሳ መነሻቸው ላይ መድረስ አንችልም። ጥቃቅን ለውጦች ውጤቱን ሊለውጡት ይችላሉ። አንፕሬዲክተብል ሁኔታዎችን ይፈጥራሉ። ይህ ማለት ምን ማለት መሰላችሁ? ዓለም ራንደም ወይም በዘፈቀደ የተመራች አይደለችም። ህግ አላት። ነገር ግን እኛ የነገሮችን መነሻ
ሁሉንም ጥቃቅን መረጃዎች ማወቅ ስለማንችል የወደፊቱ 100% መተንበይ አንችልም። ለዚህ ነው የአየር ሁኔታ ትንበያዎች ከጥቂት ቀናት በላይ የማይቆዩት፣ ሊቆዩ አይችሉም። ምክንያቱም በየሰከንዱ የሚፈጠሩት ትናንሽ ለውጦች፣ የአንድ ሰው ትንፋሽ፣ የአንድ መኪና ጭስ ወይም የዛፍ ቅጠል መንቀሳቀስ በሂደቱ የአየር ሁኔታን ይቀያየሩት ይመጣሉ። ይህ ቲዮሪ በሳይንስ ብቻ ሳይሆን በተግባር በታሪክ ውስጥ ብዙ ጊዜ ታይቷል። አንዳንድ ምሳሌዎችን ልንገራችሁ። ለምሳሌ አንደኛው የዓለም ጦርነት እንዴት ተጀመረ? አንደኛው የዓለም ጦርነት እንዲነሳ ምክንያት የሆነው የኦስትሪያው አልጋ ወራሽ ፍራንሲስ ፈርዲናንድ መገደል እንደሆነ ሁላችንም እናውቀዋለን፣ በትምህርት ተምረናል። ግን ግድያው የተፈጸመበት አጋጣሚ ታውቃላችሁ ወይ? ገዳዩ ጋብሪኤል የሚባል ሰው መጀመሪያ ሊገድለው ሞክሮ አልተሳካለትም ነበር። ተስፋ ቆርጦ መንገድ ላይ ሳንድዊች እየበላ ነበር። የአልጋ ወራሹ ሹፌር በስህተት የተሳሳተ መንገድ ላይ ታጥፎ ገዳዩ ወዳለበት መንገድ ገባ። ሹፌሩ መሳሳቱን አውቆ መኪናውን ወደ ኋላ ለማሽከርከር ሲሞክር ሞተሩ ቆመ። በዛች ሰከንድ ገዳዩ ፊት ለፊት ስላገኘው ተኩሶ ገደለው። ሹፌሩ ያቺን ጥምዝ ባይታጠፍ ኖሮ ምናልባትም ጦርነቱ አይነሳም ነበር። በሚሊዮኖች የሚቆጠሩ ሰዎች አይሞቱም ነበር። የዛሬዋን ዓለም ሌላ ትሆን ነበር። አንድ የመንገድ ስህተት ዓለምን ቀየራል። ሁለተኛ ምሳሌ የሂትለር የስዕል ትምህርት ቤት ውድቅ መሆን። አዶልፍ ሂትለር ወጣት እያለ ህልሙ ሰዓሊ መሆን ነበር። በቬና ለሚገኙ የስዕል አካዳሚ 2 ጊዜ አመልክቶ በቂ ተሰጥኦ የለም ተብሎ ውድቅ ተደርጎ ነበር። ያቺ ውድቅ መሆን ሪጀክሽን ሂትለርን ወደ ፖለቲካው እንዲገባ በኋላም እዚህ ዓለም ላይ የደረሰውን ጥፋት እንዲደርስ ምክንያት ሆኗል። ያ አካዳሚ ሂትለርን ተቀብሎት ቢሆን ኖሮ ምናልባትም ሂትለር የምናውቀው እንደ አንድ ሰላማዊ ሰዓሊ ይሆን ነበር እንጂ ጨካኝ አምባገነን አይሆንም ነበር። ሶስተኛው የአረቡ አብዮት አረብ ስፕሪንግ። የአረብ ስፕሪንግ እንዴት ነው የተጀመረው? ወይም የአረብ አብዮት በቱኒዚያ አንድ መሐመድ ቦአዚዝ የተባለ የጎዳና ላይ ፍራፍሬ ሻጭ ነበር። ፖሊሶቹ ንብረቱን ቀሙት፣ አዋረዱት። እሱ በደረሰበት በደል ተቆጭቶ ራሱን በአደባባይ አቃጠለ። ያቺ የአንድ ምስኪን ሰው ድርጊት መላው ዓለም አረብን ያናወጠ አብዮት ተቀሰቀሰ። የበርካቶች ሀገራት መሪዎች የወረዱ፣ ጦርነቶች ተነሱ፣ እንዳልነበረው ነው። የአንድ ሰው ቁጭት የአንድን ዓለም ጂኦፖለቲካ ቀየረው። እንድታውቁት የሚፈልገው እነዚህ ምሳሌዎች፣ እነዚህ ትናንሽ ነገሮች እንደ አንድ ተርኒንግ ፖይንት ሆኑ እንጂ ያልኩት ሌሎች ፋክተሮች አልነበሩም አላልኩም። እንደዛ ያልኩ ያደርግ። አሁን ደግሞ ወደ ግል ህይወታችን እንምጣ። ዛሬ ያላችሁበትን ቦታ፣ የያዛችሁትን ስራ ወይም ያገባችሁትን ሰው እንዴት ሊገኝ እንደቻለ አስቡት። ምናልባትም ከዓመታት በፊት የሆነ ሰርግ ላይ ለመሄድ ወሰናችሁ ሊሆን ይችላል። በዛ ሰርግ ላይ አንድ ሰው አስተዋወቃችሁ። ያ ሰው ዛሬ ለምትሰሩት ስራ እድል ሰጣችሁ። ያቺ ሰርግ ላይ የመሄድ ትንሽ ውሳኔ ዛሬ እናንተን ፕሮፌሽናል አድርጓችኋል። ባትሄዱ ኖሮ ሌላ ሰው ትሆኑ ነበር። ይሄ በስነ ልቦና እይታ ምን ያስተምረናል መሰላችሁ? አንደኛ የልምድ ኃይል ነው። ሃቢትስ በየቀኑ የምናደርጋቸው ትናንሽ ነገሮች፣ ለምሳሌ 10 ደቂቃ ማንበብ ወይም 5 ደቂቃ ስፖርት መስራት በዛሬው ዕለት ምንም ለውጥ አያመጡም ብለን ብናስብም፣ ነገር ግን በበተርፍላይ ኢፌክት እነዚህ ትናንሽ ኢኒሺያል ኮንዲሽንስ ከ5 ዓመት በኋላ ወይም 10 ዓመት በኋላ ህይወታችን ሙሉ በሙሉ ወደ ተሻለ ቦታ ይወስዱታል። ሁለተኛ ውሳኔዎቻችን፣ ትንሽ ውሳኔ የሚባል ነገር የለም። የምትናገሩት አንዲት ቃል፣ የምትናገሩት አንድ የስልክ ጥሪ ወይም የምታነቡት አንድ መጽሐፍ የህይወታችሁን አቅጣጫ ሊቀይር ይችላል። እዚህ ጋር ግን መጠንቀቅ ያለብን አንድ ነገር አለ። ሰዎች ስለ በተርፍላይ ኢፌክት ሲያስቡ ብዙ ጊዜ የሚሳሳቱባቸው ነገሮች አሉ። አንደኛ ሁሉም ነገር መቆጣጠር እንችላለን ብሎ ማሰብ። አንዳንድ ሰዎች ትንሽ ነገር ትልቅ ለውጥ ካመጣ እያንዳንዱን እርምጃዬን በጥንቃቄ መቆጣጠር አለብኝ ብለው ይጨነቃሉ። ይህ ስህተት ነው። የበተርፍላይ ኢፌክት ዋናው ነጥብ መቆጣጠር አትችሉም የሚል ነው። ዓለም እጅግ ውስብስብ ስለሆነ የትኛውን ድርጊት ምን ውጤት እንደሚያመጣ 100% ማወቅ አይቻልም። ሁለተኛ ትናንሽ ነገሮች ሁሌም ትልቅ ውጤት ያመጣሉ ማለት አይደለም። አንዳንድ ጊዜ ቢራቢሮ ክንፏን ቢያርገበግቡ ምንም ላይፈጠር ይችላል። ቲዮሪ የሚለው ሊያመጣ ይችላል ፖቴንሻል አለው ነው እንጂ ሁሌም ያመጣል ማለት አይደለም። ሶስተኛ እጣ ፋንታ ነው ወይም ፌታሊዝም። ሁሉም ነገር በትንሽ ነገር የሚወሰን ከሆነ እኔ ምን ላድርግ ብሎ ተስፋ መቁረጥ አይገባም።
ይልቁንም የኛ ድርጊት ዋጋ እንዳለው ነው የሚነግረን። እስካሁን ይሄንን አየን። ታዲያ ይሄን ሁሉ ማወቃችን ለምን ይጠቅማል ልትሉ ትችላላችሁ። አንደኛው ኃላፊነት ነው፣ ሪስፖንሲቢሊቲ እንድንወስድ ያደርገናል። እኔ የፈለግኩትን ባደርግ ማን ይጎዳል ወይም የኔ ድርጊት ማን ላይ ለውጥ ያመጣል የሚለው አመለካከት ስህተት መሆኑን እንረዳለን። የምናደርገው እያንዳንዱ ነገር፣ ለሰዎች የምንሰጠው ፈገግታ፣ የምንሰራው ስራ በጥቅሉ በዓለም ላይ የራሱ የሆነ ሪፕል ኢፌክት ወይም የሞገድ ውጤት አለ። ሁለተኛው ነገር ትዕግስትን ያስተምረናል። ትላልቅ ለውጦች በአንዴ እንደማይመጡ ይልቁንም በትናንሽ ነገሮች መደራረብ እንደሚፈጠሩ እንረዳለን። ለማጠቃለል ያክል የቢራቢሮ ውጤት በተርፍላይ ኢፌክት የሚነግረን አንድ ትልቅ እውነት አለ። አንተ ወይም አንቺ ዋጋ የለሽ አይደላችሁ። ምናልባት ትልቅ ህልም ኖሯችሁ ያላችሁበት ሁኔታ ግን በጣም ትንሽ መስሎ ሊታያችሁ ይችላል። ነገር ግን አስታውሱ፣ ዓለም የምትመራው በትላልቅ ክስተቶች ብቻ ሳይሆን በትናንሽ ድርጊቶች ጭምር ነው። ዛሬ የምታደርጉት በጎ ነገር፣ ለሰው የምታሳዩት ደግነት ወይም ደግሞ የምትማሩት አዲስ ክህሎት ነገ ላይ የት እንደሚያደርሳችሁ አታውቁም። የሆነ ነገር ለመጀመር ትክክለኛውን ጊዜ አትጠብቁ። ያቺ የምትጀምሯት ትንሽ እርምጃ የራሷን የቢራቢሮ ውጤት ፈጥራ ህይወታችሁ ልትቀይረው ትችላለች። የዛሬው ቆይታችን ይህን ይመስላል። እናንተስ በህይወታችሁ ያቺ ትንሽ አጋጣሚ ወይም ውሳኔ ህይወቴን ቀየረችው የምትሉት ነገር አለ? ኮሜንት ላይ አስቀምጡልን፣ እናየዋለን። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁንና ለጓደኞቻችሁ ማጋራታችሁን እንዳትረሱ። ቶቲያንን ሰብስክራይብ በማድረግ ቤተሰቡ ነው። በቀጣይ ቪዲዮ በሌላ ሀሳብ እስከምንገናኝ ሁሌም በአሸናፊነት መንገድ እንድትቀጥሉ የህይወትን የመጫወቻ ህጎች መረዳት ስላለባችሁ እዚህ ስክሪን ላይ የማስቀምጥላችሁን ቪዲዮ መመልከታችሁን እርግጠኛ ሁኑ። እዛ ቪዲዮ ላይ እንገናኝ።